ጥሩ ዜና አሰማኝ እባክህ። ሴራችን በድል ተጠናቋል። የምርህን ነው? ይኸውልሽ ዘረፋ እንዲመስል አድርጎ መኪና ውስጥ በጩቤ ወቅቶን የገደለው። እመኚኝ ውዱ ባልሽ ለአንዴና ለመጨረሻ ጊዜ ወደማይመለስበት ቦታ ልከነዋል። በስተመጨረሻው እቅዳችን ተሳካ። ይኸውልሽ ከደቂቃዎች በኋላ ፖሊሶች እዚህ ቤት መርዶ ሊነግሩሽ ይመጣሉ። የባልሽን መርዶ። እንግዲህ ባሌ ህይወቴ እያልሽ ማስመሰል ድራማውን ላንቺ ትችልሻለሁ። ያኖርኩበት ስለሆነ ድራማውን እንኳን ለኔቶ። እንግዲህ ጀዝባ ሽማግሌ ተገላግለናል። አንድ የቀረችን እቺ ተኩላ ልጅ ሆነች። ታውቃለህ፣ አሁንስ እቺን እርጉም የሆነች ልጅ ማየት ነው ያስጠላኝ። እኔ የምልሽ ማሬ፣ አባቷ ግን ግማሽ ሀብቱን እንዳወረሳት እርግጠኛ ነሽ አይደል? አንተ ደግሞ ስንቴ ነው የምነግርህ? ሳንጋባ በፊት የነበረውን ሀብቱን በሙሉ በእሷ ስም አዙሮታል። ስለዚህ ከሞተ በኋላ ቢሆንም የአባቷን ድርሻ የምታገኘው እሷ ብቻ ነች። ይኸውልሽ በደንብ አዳምጪ። ይህ ሰውዬ ከሞተ ገና 1 ወር አልሞላው። ስለዚህ ነገሮችን በጥንቃቄ ነው ማድረግ ያለብን። የምትሸኩዩን ነገር አረጋጊ። እናቴን በደንብ እያጽናናህልኝ ነው አጎትየው። ምን ታመጫለሽ? ሮቤል ወንድሜ ሳይሆን ፍቅረኛዬ ነው። በነገራችን ላይ ዛሬ አይደለም ያወቅሁት። ነፍሱን ይማረውና አባቴ ከመሞቱ በፊት አውቅ ነበር ፍቅረኛሞች እንደነበራችሁ። እና ምን ይጠበስ? አጠገብሽ ካለው ሸበላ ፍቅር ቢጤ ጨምድዶኝ ነበር። ችልጭ ጨምድጄ ከግድግዳ ጋር ላጋጫት ነው። ኧረ አረጋጊው እናቴ፣ እኔ ስቀልድ ነው። ይልቅ አቆማችሁበት ቀጥሉ፣ አልረብሻችሁ። ሩቢ፣ እቺ ልጅ ግን በተኛችበት አንቄ ነው። ኧረ አንቺ ያፍሽን ዝጊ። ተረጋጊ። ምን ሆነሽ ነው? እሷ በቃ በልጅ ስለሆነች ነው። ባህሪዋን አትረጅም እንዴ? ምንም ግን የድሮ አንቺን አልመስል እያልሽኝ ነው። አባቷ እንደገደልንባት እንደማታውቅ እርግጠኛ ነው እንዴ? ኧረ ዝም በይ፣ ድምፅሽን ቀንሽ። ምን ሆነሽ ነው? የድሮዋ ራሄል፣ ጠንካራዋ ራሄል የት ገባች? የት አድርገሻት ነው እንዴ? ምንድን ነው የሚያንቀሸቅሽሽ? ከእሷ የባሰች እኮ ህፃን ነሽ አንቺ። ሩቢ፣ የነገርኩህ ነው። እቺ ልጅ የሆነ ነገር ካላደረግን ይዛን ገደል እንደምትገባ እንዳትጠራጠር። ይኸውልሽ ሁሉንም ነገር ለእኔ ታዩ ብዬሻለሁ። በነገራችን ላይ ሁሉም ነገር በጥበብ ካልሆነ አደጋ አለው። ስለ ቸኮልሽ የምታመጪው ለውጥ የለም። እባክህ መጠጥ ይዛልኝ ና በቃ። እሺ አባትየው ታነሳዋለህ ወይስ ይቀመጥ? ምኑን ነው? አይኑ ካውል በል። አንቺ ቆይ ገና ልጅ አንድ ፍሬ ልጅ አይደለሽ እንዴ? ምንድን ነው እንዴት ነው የምትናገሪው? እንግዲህ እድሜ ቁጥር ነው አይደለም ካላችሁ 18 ዓመት ሞልቶኛል። አባቴ ከመሞቱ በፊት ነው ያልሽው እውነት ነው? አባቴ ማጤን አቅቶት እንጂ በደንብ እኮ ነው የሚያስታውቅባችሁ። እንዴት? እኔ እንኳን ያወቅኩበት መንገድ ይገርማል። ቆይ እንዴት ነው ያወቅሽው? የመጀመሪያ ጊዜ ታስታውሳለህ? ሪች ውጭ የሚኖር ወንድሜ ብላ ስታስተዋውቀን አባቢ የዛኑ ቀን ነበረ ወጣ አድርጎ ቆንጆ ራት የጋበዘን። እንደጋበዙን አስታውሳለሁ። አባቢ እናንተ ከፊት ለፊታችን ነበር የተቀመጣችሁት። እኔና ራሄል ደግሞ ጎን ለጎን ነበር የተቀመጥነው። እና አልገባኝም። ቆይ ለምንድን ነው ይሄን ነገር ያነሳሽው?
እግሯን በጠረጴዛ ስላሾልካ ተነካካ የነበረች ሴት ማን ትመስልሃለች? አልገባት አለ እንጂ እኮ በጊዜው እኮ ራሔል አርፋ እንድትቀመጥ እኮ ምልክት ሰጥቻት ነበር። ያልገባት ለምን ይመስልሃል? እንዴ ማለት አንቺ ነበርሽ እንዴ? እውነቱን ንገሪኝ ካልከኝ እንጀራ እናቴ ፍቅረኛ መምረጥ ታውቅበታለች። ደህና ዋልሽ በለው። ሮቤል ራስን ምን አይነት ቅርቃር ውስጥ ነው የከተትከው? አልገባህ አለ እንጂ እኔ ስንት ነገር ያስጨንቀኛል። አንተ ቁጭ ብለህ መጠጥን ትልፍልኛለህ። ሪቾ እኔ ስንት ጊዜ ልንገርሽ? 100 ጊዜ ደጋግሜ ነገርኩሽ እኮ አትጨነቂ። እንዴ ውዴ የኤልዳናን ነገር ለኔ ታዩ። ምንድነው አስር የምትጨናነቂው? እስቲ ውፍ በይ። እንኳን ትቻት አሁንማ አይኗ ሁሉ አንተ ላይ ነው እኮ። አንቺ እኮ ውርደት ሲጀምርሽ በጣም ነው የሚያስጠላው። ብቻ በዚህች ህፃን ልጅ እየጠረጠርሽኝ እንዳይሆን። አዲሱ አባቴን ወድጄዋለሁ እኮ ነው ያለችኝ። በሷ ቤት እኮ እኔ ልታናድደኝ ነው። ይልቁንስ ሙሉ ሀብቱን የምንወርስበት ትልቅ እቅድን ያወጥቻለሁ። እየሰማሁህ ነው፣ ቀጥል። በእርግጥ ላንቺ ሊከብድሽ ይችላል። ለዘመናት ግን ስንጓጓለት የነበረው ሙሉ ሀብት ግን እመኚኝ እጃችን ይገባል እኮ። እቅድህን ንገረኝ እያልኩህ እኮ ነው። ልክ ነሽ፣ አልተሳሳትሽም ነበር። ኤልዳና ከኔ ፍቅር ይዟታል። እጭ ሰውዬ ቅዠትን ተውና እቅድህን ንገረኝ እያልኩህ አይደል እንዴ? ይኸውልሽ ማሬ እነግርሻለሁ እኮ። ምን መሰለሽ? ምንድነው መስበኝ? ነይ ናፈከኝ እኮ አባቴ። የኔ ምስኪን አባት በጣም እኮ ናፈከኝ። ግቢ ወይ ግባ። ምን ነው ብቻሽን ነሽ እንዴ? እኔ እኮ እዛ ሲደብረኝ ብቻዋን ከሆነች አብሬያት ልሁን ብዬ ነው። ልግባ? ና ተቀመጥ። መቼም ተቀመጥ የሚለውን ግብዣ በነቅ አንቺም ትቀየምኛለሽ አይደል? በነገራችን ላይ በጣም ደስ የምትይኝ ልጅ እንደሆነች ታውቂያለሽ። አውቃለሁ። ማለቴ ማን እዚህ እንደላከ አውቃለሁ። አልገባኝም። ምን እያልሽ ነው? እሷ ካንተ ፍቅር ስለያዛት ሂድና አማለህ የአባቷን ንብረት በእጃችን እንድናስገባ ብላልካ ነው አይደል? ኧረ በፍጹም አንቺ፣ እኔ እንደዚህ ነገር አላሰብኩም። ምን እያልሽ ነው? እሱማ ያቺ አረመኔ ነች። አንተማ እንደዛ እንደማታስብ አውቃለሁ። ሮቢ ታውቃለህ ግን አንተን ላለመጉዳት ስለ እኔ በጣም እየተጎዳው እንደሆነ። አልገባኝም። ምን ሆነ ያልገባህ ሮቢ? አባቴን ነፍሰ ገዳይ ቀጥረህ እንዳስገደልከው ነው ያልገባህ? ምንድን ነው የምትቀባጠሪው? አይዞህ አትደንግጥ። እናንተ ማስያዝ ብፈልግ ያንኑ ለፖሊሶች ተናግሬ ማስያዝ እችል ነበረ። እኔ ስለምን እያወራሽ እንደሆነ ምንም ሊገባኝ አልቻለም። የቀጠርከው ጓደኛክ አባቴን እንደገደለው ለእናቴ ስትነግራት በሩ ስል ተለጥፌ ሰምቼ ነበረ። ቆይ አልገባኝም። እያወጣጣሽ መሆኑ ነው? ሮቢ እዚህ ቤት ከመጣህበት ቀን ጀምሮ ነው በፍቅር የወደድኩ። እኔም እኮ ከአንቺ ጋር መኖር እፈልጋለሁ፣ ግን ጊዜና ሰዓትን እየጠበቅኩ ነው። ወደ ራስ ተመለስ እንጂ ሮቤል። አንቺ ልጅ ግን ምንም ልትገቢኝ አልቻልሽም። እንድገባህም እንዳገባህም ከፈለግ አንዴ ብቻ አዳምጠኝ ልወድ እኮ። ምኑን ነው ማዳምጥሽ?
ማን እንዳወጣው ባላውቅም እቅዱን ግን መቀየር እንደምንችል ይሰማኛል። የምን እቅድ? ራሄልን አስወግደን ሙሉ ንብረቱን ለግላችን አድርገን በፍቅር መኖር። አንቺ ልጅ ግን ጤነኛ ነሽ? ስለምን ማስወገድ ነው የምታወሪው? የምታወሪውን ታውቂዋለሽ? ሮቤል እባክህ ውዴ ስማኝ። ለአንተ ስል ምን ያህል መስዋዕትነት እየከፈልኩ እንደሆነ አይታየህም? የአባቴን ገዳይ እኮ ነው ይቅር ከማለት አልፌ ያፈቀርኩት። ሰምኛለሽ ኤልዳና? እኔስ ጀመር የአባትሽ ገዳይ አይደለሁም። አባትሽ የሞተው በቃ በዘራፊዎች ነው፣ በወንበዴዎች ነው የሞተው። ይህን ደግሞ ፖሊሶች ያረጋገጡት ጉዳይ ይመስለኛል አይደል? ሳስበው አንቺን ማፍቀሬ ነው ስህተቴ። አትሄድ እባክህ አትሄድ። እሺ ስለ አባቴ ተሳስቼ ሊሆን ይችላል። አንተን ግን ከነፍሴ ደግሞ አፈቅረ። አየሽ እንዲህ ነው የሚባለው። ለማይሆን ነገር ትናገሪያለሽ። ባይሆን እዚህ ቤት ማንም የለም። ነገሮቹን እዚሁ መጨረስ እንችላለን። ግን አሁን አንድ ነገር ረስተሃል ውዴ። ራሄል ብሎሻል። ቤት ውስጥ እኮ የለችም አልኩሽ። ግን ትመጣለች አይደል? ይኸውልህ ሮቢ፣ እኔ ግን ለብቻ እንድትሆን ነው የምፈልገው። ምናልባት ብቻ ነው የምታስብበት ጊዜ ሳያስፈልግ አይቀርም። በፍጹም አትፈቺ ሴት ነሽ። እማልበታ ሀጭ ሃይ ማይ እናቴ ያሰጣሽ አጎቴ ይቅርታ፣ እንጀራ አባቴ የለም እንዴ? ለምን ፈለግሽው? አባቴ አይደለ እቅፍ አድርጌ ልስመው ነው። አረ ወደዛ ውሻ ይሳምሽ። ተይ እንጂ ማይ፣ ይሄ እኮ ከአንድነት የሚጠበቅ ንግግር አይደለም። በነገራችን ላይ ፖሊስ ጣቢያ ደርሼ ነበር የመጣሁት። ቢላውን አስቀምጩ። ደግሞ ለምንድን ነው ፖሊስ ጣቢያ ሄድሽው? መርማሪ ጉዳዩን ይዞታል አይደል? ስንፈልጋችሁን ጠራችኋለን ብሏል። ለምንድን ነው ሄድሽው? አንቺ ልጅ ምን እያደረግሽ ነው? እሱን ቢላው ወደዛ አድርጊልኝ። እንዳትነቃነቂ ማይ፣ እንዳትነቃነቂ ብዬሻለሁ። ምን እየሆንሽ ነው? እሱን ቢላው ስጅልኝ እያልኩሽ እኮ ነው። ትሽ ማይ፣ አስመለጥሽኝ። ትከሻሽ ላይ ትልቅ ዝንብ አግኝቼ ነበረ፣ ልወጋልሽ ነበር። ቀልድ መሆኑ ነው? ውይ ማይ፣ እንደዚህ ፈሪ ነሽ እንዴ? ለካ ዛሬ ደግሞ መርማሪው ጋር ሄጄ ነበረ። መርማሪው የአባቴን ዱካ እንዳላገኘው ነግሮኛል። አዲስ ነገር ካለ እንደውላለን ብሎ የለ? ምን እዛ ድረስ አንጠልጥሎ አስወሰደሽ? አይ ማይ፣ እንደ ልጅ እየተቆጣሽኝ ባልሆነ። እስቲ ድገሚና ተቆጭኝ። ቁጣ ይውረድብሽ። ከዚህ በላይ አሁን ስራ ስላለብኝ ከዚህ ጅልኝ። የምን ሴራ? ስራ ነው እንዴ ያልሽኝ? ለማንኛውም አባቴ ሲመጣ መኝታ ክፍሌ ላኪው። ምን ያደርግልሻል? ተረት ነግሮ እንዲያስተኛኝ ነው። ልጅ ነሽ ብለሽኝ የለ? ለማንኛውም ልግባ። ሪች የት ነበርክ? እስቲ መጀመሪያ እግሬ ቀስቀስ። የት ነበርክ? ምን ማለት ነው? እቺ ምናምንቴ የሆነች ልጅ ጨርቄ ልታስጠላኝ ነው። እኔ ግን እንዴት በፍቅር እንደምትንከባከበኝ አትጠይቂኝ። ትመቸኛለች። አፈር ብላ ኤልዱ እያለች እኔ ልብላ? ሮቤል፣ ዛሬ የእሷንልህ አንተ ላይ ነው የምወጣው። ቆይ ምን እየሆንሽ ነው? ሪቾ ፕላናችንን አትርሹ እንጂ የተነጋገርነውን። ልጅቷ እኮ እጄ ላይ እየወደቀች ነው። እኔ ግን በገባች ወጣች ቁጥር ባሽሙር እየጣለችኝ ነው እኮ። መቻል ነዋ። ሳይወድቁ እኮ መነሳት የለም። ደግሞ ልብ ብለሽ አዳምጪኝ። መልካም ነገር እኮ ሲታሰብ እንቅፋት ይበዛበታል። ይሄን ላንቺ አልነግርሽም።
ፖሊስ ጣቢያ መንከኮ ጀምራለች። እሺ ቆይ ለምን እቅዳችንን አንቀይረው? እኔ እኮ ስንቴ ደጋግሜ ልንገርሽ፣ ጓደኛዬ በደንብ አድርጎ ጉዳዩን አጠናቆታል። ስለዚህ ነገር አታስቢ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። ወይ የአባቷ ገንዘብ ይቅርብንና ከዚህ ቤት መንቀረን እናስወጣት። እርቹ የኔ ፍቅር ለምንድን ነው ግን በደንብ አሰሚ? አታስቢ። ይሄን ነገር በቅርቡ በደንብ አጠናቅቄው ምንመኘውን የፍቅር ህይወት አብረን በቅርቡ መኖር እንጀምራለን። እስከዛ ምን አለ ትንሽ ብትታገሺ? ትንሽ ታገሺ። እኔ እኮ እንዳላጣት ስለምፈራ ነው። ደግሞ ሲመጣ መኝታ ቤት ምጣ ብላለች። አረ ታዲያ ለምን እንደፈለገችኝ ገብቼ ባጣራ አይሻልም? ማጣራቱ ቆንጆ እኮ ነው። ታዲያ መሳሳም ብቻ። ልጅቷ አንድ ፍሬ ነች፣ ደግሞ እንዳታበላሻት። ሳናሳብዳት መቼም ማበላሸት የለም አይደል? አይ ምንም አላረጋትም፣ አታስቢ። ለማንኛውም መጣሁ። ምን ፈልገህ መጣ? ምን ነው መቀናቱ ነው? እባክህ ሮቤል፣ እኔ እኮ ቀልድ አይደለም የያዝኩት፣ ፍቅር ነው ካንተ የያዘኝ። ቆይ ስናወራ የነበረውን ተደብቀሽ እያዳመጥሽ ነበር አይደል? ጓደኛ ተጠቅቆ ነው አይደል አባቴን የገደለው? እስኪ ንገረኝ፣ እንዴት አድርጎ ነበር የገደለው? ሞባይል እየቀዳሽ መሆኑ ነው አይደል? መቼም አታምነኝም አይደለም? አንተን አሳልፌ መስጠት አልችልም። ብችል እስከዛሬ አደርገው ነበር። እብደት ሊመስል ይችላል፣ ግን ካንተ ተለይቼ መኖር አልችልም። አንቺ እዛ ውስጥ ምንድን ነው የደበቅሽው? እንቁ ልበልህ? ይልቅ የነገርኩህን ነገር እንዴት አደረክ? አሰብክበት? አስቤበታለሁ፣ ግን ልቤም እንደሚለኝ ታውቂያለሽ። እች ልጅ ደህና አድርጋ ዋሽታለች፣ አጭበርብራለች ነው የሚለኝ። እጃጃጃልኩ አይደለም ማሬ፣ በፍቅር አብጃለሁ። አንተ ከፈራክ እኔ አደርገዋለሁ። ማለት ምኑ ልታረጊ? ልገያት? ካዘዝከኝ አዎ በዘዴ አደርገዋለሁ። የምር አንቺ ልጅ አብደሻል። አንተ ካዘዝከኝ የኔ ፍቅር ለምንድን ነው ግን እንደዚህ የምትሆነው? እኔ እኮ ስለምወድ ነው የምቀናው። ይኸውልሽ አንቺ ለምንድን ነው ማትታገሽ? መርጭ አሷ መረብ ውስጥ እኮ ገብታለች ታውቂያለሽ። ከባህር ውስጥ ማውጣት ብቻ ነው የቀረው። ምን አለ እስከዛ ትንሽ ብትታገሽ። ትንሽ አባቷ ስለተወላት ሀብት አውርታለች። አዎ አባቷ በርከት ያለ ገንዘብ እንዳስቀመጠላትና አሁን 18 ዓመቷ ስለሞላ ማውጣት እንደምትችል አስረግጣ ነገረኛለች። ሌላስ ምን ነገረች? እርቺን ይወድ ምን ያህል እንደማፈቅርሽ ታውቂያለሽ አይደል? ምን ልትነግረኝ ነው? ልጅቷ ከጠበቅናት በላይ ኃይለኛም አደገኛም ናት። እሳት ናት። እንደ ገካም ፍየል ጥግ ጥጉን መታከክህን ትተህ ለምን ያለችህን አትነግረኝም? እሺ ጥግ ጥግ አልሄድም፣ ችግር የለውም። ግን ይህን ነገር ስነግርሽ እንዳትደነግጭም እንዳትከፊ። አልቆጣም። ምንድን ነው እሱ? አንቺን ማስወገድ ትፈልጋለች። ምን? እና እኔን አስወግዳ
ሀብቱንም አንተንም የራሷ ልታደርግ እቺ የልጅ ቡዳ። ተረጋጊ። ይሄ መቼም እንደማይሆን አንቺ ታውቂያለሽ። አባቷ ያስቀመጠላትን ሀብት እስከወርሰው ድረስ አንቺ ተረጋጊ። ስህተት ውስጥ እንዳትገቢ፣ ስህተት እንዳትሰሪ። እሺ እረጋጋለሁ። ቢራ ለምን አትጠጭም? ውስኪ እንኳን ትንሽ ይከብድሻል። ያው 18 ሞልቶሻል። 48 ዓመት ቢሞላኝም አልጠጣም። ለምን ለምን ጠጣለሁ? ደስታን የሚሰጡ ብዙ ነገሮች እያሉ ራሴን በመጠጥ ለምን አደነዝዛለሁ? እኔ አንቺን አልችልሽም። አንዴ እኮ መናገር ከጨመርሽ ማንም አይችልሽም። ይልቅ ያቺ ነገር እንዴት አደረግሽልኝ? ገንዘብ ከሆነ እሰጥሃለሁ። እንደውም ከፈለክ አካውንቴን ወደ አንተ አዞረዋለሁ። ኧረ የዚህን ያህል ታምኛለሽ ማለት ነው? አምናለሁ። ከልብ እንደምትወደኝም አውቃለሁ። ይልቅ ስለ ራሄል አንድ ሀሳብ መጥቶልኛል። እንድትሞት አይደል ያልፈለግከው? የሆነ መድኃኒት ሰጥተናት አሳብደን ከህይወታችን ለምን አናስወጣትም? አንቺ ልጅ ግን ቆይ ልጅ ነሽ አይደል? ምንድን ነው የዚህን ያህል የሰይጣን ክፋት መዋረስ? ማን ያስተማረሽ? ከእናቴ ልበልህ? ይልቅ አሁን እሱን ተውና ሶሪ። ዘጋ። ለምን ነበረ ግን መተሽ የተመለሽው? አዝናለሁ ሮቢ። በዚህ ሁኔታ እንዲፈጠር አልፈልግም። ምንም ቢሆን ክብር ያለኝ ሴት ነኝ። ይህን ነገር እንተውና መቼ ነው ግን አካውንቱን ወደ እኔ የምታዞርልኝ? ውዷ ምን አስቸኮለ ሮቢ? መቼም ለገንዘብ ብላ አልቀረብከኝም አይደል? ኧረ እንዳትጨርሹ። ለገንዘብ ብዬ አይደለም አለ አይደል? ያው ስለተነጋገርንበት ብዬ ነው እንጂ ለገንዘብ ብዬ አይደለም። ብዙ ጠጣው እንዴ? ራሴን ትንሽ ዋለብኝ። በቃ በቃ ሮቢ፣ መጠጥ ይቅርብህ። እውነትሽን ነው። ሳይበቃኝ አይቀርም። እየወጋኝ ነው። እስቲ ንገረኝ፣ እውነት ግን ራሄልን ትወዳታለህ? በጣም መውደድ ቢሉሽ መውደድ መሰለሽ? እሳት የሆነ ፍቅር። ለእሷ ስትል ብዙ ነገር ማለቴ ነፍስ እስከ ማጥፋት ትደርሳለህ ማለት ነው አይደል? ማለት የምን ነፍስ? ቆይ ምን እያልሽ ነው? እስቲ ንገረኝ ውዴ፣ አባቴ እንዴት ነበር የገደላችሁት? ስንቴ ነው የምነግርሽ የኔ ቸኮሌት? ስንቴ? ንገረኝ። እኔማ አውቃለሁ፣ አንተ አይደለህም። ለአባቴ ሞት ተጠያቂ ራሄል ናት። ልሽማ ይቅርብን ብያት ነበር። ሽባውን ከሞተ በቃ ምን ያደርጋል ሰዓት አልሰማለችኝ። እና እሷ ምን አለች? ቆይ ጨነቀኝ። እሷ ምን ትላለች? በቃ ልጁንም ራሱ ሽማግሌው አባትሽንም ገለን ሀብቱን የራሳችን እናደርገዋለን ያለችው። ከዛስ? ከዛ ትበይኝ። ከዛማ እንዲህ አይነት የሚሰራ አንድ ጓደኛ ነበረኝ። በእናትሽ መጠጥ ውስጥ አጭቅጭቅ። ይኸውልሽ
መጀመሪያ ራሄል አንድ ችግር ደረሰባት ተባለ። አባትሽ ሞኙ እዛ ቦታ እንደተባለው ሩጦ ሲመጣ ሴራ እንደሆነ ለካ አላወቀ። ከዛስ እስቲ ንገረኝ። ከዛ ነው ማወቅ የፈለግሽው? ከዛ በኋላማ ጓደኛዬ እዛ ጋር ሲያገኘው በጩቤ ገደለው። እና ሀሳቡን ያመጣችው ራሄል ነበረች? አዎ ተይ ብያት ነበር፣ ግን አልሰማች። የሆነ የሞት መንፈስ አለባት ያለች ተይ ብያት ነበር። እምቢ አለች። እንዴት ድክም እንዳለኝ። ደከመሻል? አይዞን እንዴ አሁን ቆንጆ አድርጌ ማሳጅ ሳረግሽ ያኔ ፍንተው አድርጎ ይለቅሻል። ዛሬ ግን መርማሪዎቹ በጣም ያስጨነቁን። ባንወጣ ኑሮ አምኜ ነበር የምገላገለው። አንቺ ካልተረዳሽው ነገር አለ። እነሱ እኮ ስራቸው ነው አይደል? ሊመረምሩ መስሎኝ ቁጭ ያሉት። ምን ያስጨንቅሻል? እቺ ወስፌ የሆነች ልጅ ጉያችን ውስጥ እስካለች ድረስ አንድ ቀን መጋለጣችን አይቀርም። እኔም እሱን ነው ያልኩሽ። እመኝ፣ የእሷ መጨረሻ ደርሷል። እድሜ ያጠርና ደወለች። ሄሎ። ሀይ እናቴ፣ ቴሌግራም ላይ ላኩልሽ ሰርፕራይዝ አለ፣ ግቢና ተመልከቹ። የምን ሰርፕራይዝ ነው? የት ነው ያለሽው? ሄሎ ሄሎ። ይዝጋሽ። ምንድን ነው እሱ? ምን አውቃለሁ። ቴሌግራም ላይ ቴክስት ምናምን ልኬልሻለሁ ትላለች። በነገራችን ላይ ሙሉ ቪዲዮ አላኩልሽ፣ ግማሹን ብቻ ነው። የታባሽ ነው ያለሽው አንቺ እርጉም? ነይ ወንድ ከሆንሽ ፊት ለፊቴ ውጪ። ውይ ይቅርታ፣ እኔ ሴት ነኝ። ኤልዳና እፈልግሻለሁ። የትም ብትሆኚ ነይና አዋሪኝ። ነይ። ለማንኛውም በሚያሳዝን ሁኔታ ጨዋታውን ተሸንፈሻል እናቴ። ከፍቅረኛሽ ጋር ጥሩ የሆነ ቤት ጊዜ እንዲኖራችሁ እመኝላችኋለሁ። ቆይ ማን ነው?